ዝምታ ዝምታ ዋው በዚህ ወቅት ላይ ወቅት ጠብቆ ነው ይባላል። ብቻ ምርጥ መጽሐፍ ማለት ይሄ ነው። ዝምታ ኃይሌ ጊዮርጊስ ጥሩ ሰው ነው። ራሱ እውነትም በዝምታ ውስጥ ያለ ኩል የሆነ ሰው ነው። ጥሩ ጸሐፊ ነው። ከኔሽን ጀምሮ ብዙ ጋዜጦች ላይ የሚሰራ ነው። አስተማሪም ነው በዩኒቨርሲቲ ደረጃ። ሰው ጥበብን ሰው ጥበብ ከአንድ እስከ አራት የተለያዩ ግጥም መጽሐፎቹን ግጥሞቹ በጣም ከማጠራቸው የተነሳ ራሱ ወዳቸዋለሁ እና አንዳንድ ጊዜ ግጥሞቹ ልጋብዛችሁ እሞክራለሁ። ዝምታ ግን እጃችን ላይ ገብቷል። ዝምታ ምርጥ መጽሐፍ፣ በእውነት ምርጥ መጽሐፍ። ከመሀል ያገኘሁትን አንድ ልበላችሁ። ሰውየው በሽተኛ ነው። በሽታው ደግሞ ሐሜት ይባላል። የሰማውን ሲያራግብ ያልሰማውን ደግሞ ፈጥሮ በየመንደሩ ሲያዳርስ ይውላል። ይህን ክፉ አመሉን ይዞ አንድ ቀን እንደ ልማዱ ጎረቤቱ ሌባና ዘራፊ እንደሆነ በየደረሰበት ሲያውጅ ስሙን ሲያጠፋ ውሎ ይመለሳል። ዝምታ ነው፣ ልብ በሉ። ይሁንና ስሙ የጠፋበት ጎረቤት ሰውየውን ከሰሰና ፍርድ ይሰጥልኝ አለ። ዳኛው ሐሜተኛውን አስቀርበው መልስህ ምንድን ነው ሲሉ አፈጠጡበት። ሰውየውም እኔ ስለ ጎረቤቴ የሰጠሁት አስተያየት ብቻ ነው፣ እሱንም የተናገርኩት ለአንድ ለሁለት ሰዎች ብቻ ቢሆን ነው፣ እንደዚህ ይጎዳዋል ብዬ አላሰብኩም ሲል ተከራከረ። ዳኛው ለማንኛውም ነገ መጥተህ ፍርድህን ታገኛለህ። ፍርዱን ከመስጠትህ በፊት ግን ስለ ጎረቤትህ የተናገርከውን አሁን በወረቀት ላይ አስፍረው። ከዚህ ስትወጣ ወረቀቱን ቀዳደህ እስከ ቤትህ ድረስ እየበተንከው ሂድ አሉት። በበነጋታው ዳኛው ስም አጥፊውን አስቀርበው ትላንት ያዘዝኩህን ፈጸምክ ሲሉ ጠየቁት። ሰውየውም መፈጸሙን መለሰላቸው። በል አሁን ደግሞ ውጣና ትላንት የበተንከውን ወረቀት ሰብስበህ አምጣው አሉት። እንዴ ክቡር ዳኛ፣ ወረቀቱን ገና መበተን ሲጀምር እኮ ነው ንፋስ በየአቅጣጫው የወሰደው። ዛሬ ከየት አገኘዋለሁ አለ። አየህ፣ ስለ ሰውየው የተናገርከው እንዲሁ ነው። ገና ካፍ ሲወጣ ለሁሉ ተዳርሷል። ቅጣትህም እንዲሁ የከበደ ይሆናል አሉት።